ወፍ የለም እስካሁን ድረስ እናቴ ታውቂዋለሽ። ምንም አይታወቅም። እሺ ተመልካቾቻችን እንግዲህ ጥያቄን እየመለሰች ትገኛለች ጡልዬ። በጣም ጥሩ ነው። 5 ዓመት ሞላችሁ። በጣም ከባድ ወራቶች ናቸው። እሱ ቀኑ ሲሄድ አይቆይም። ያው ታውቂያለሽ ጡልዬ እና ብትጋቡ ምን ይመስልሻል? ወደፊት ምን እንትን አለ ስትጠይቂው እንደዚህ ሽማግሌ እንላክ ምናምን ስትይው ምን ይልሻል እሱ? እስኪ ምን መልስ አለው? ማለቴ አንቺ ትዳር ትፈልጊያለሽ እሱ ላይፈልግ ይችላል እና ይሄ ነገር እንዴት ነው? ወደፊት ምን ማድረግ አለብኝ ብለሽ ታስቢያለሽ ጡልዬ ማለት ነው? እና ደግሞ አንድ ምክር የምታስተላልፊልኝ ለእህቶችሽ እስኪ አንዳንድ እህቶች ትዳር ይፈራሉ እና በሰው ሀገርም ሆነው እንዴት ነው ለነሱስ ምን ምክር አለሽ? እስኪ ጣል ጣል አድርጊብንና ወደ ቀጣዩ እንሄዳለን። እናቴ እሱማ ምን ይላል መሰለሽ? ቆይ ትንሽ እንስራ ይለኛል። ቆይ ትንሽ እንስራ 1 ወር 2 ወር እችን መስራት አለብን እናጠራቅምና ብር መያዝ አለብን። ስሪ እየሰራሽ ደግሞ ወደ እኔ ገና ሳንገባ ወደ እኔ ማድረግ አለብሽ ነው የሚለው እሱ። እኔ እንግዲህ እስካሁን ድረስ ስለ ብር ጉዳይ አልተስማማንም። ምን እንደምናረግ ራሱ አልተስማማንም እናቴ። በሰው ሀገር ላይ ደግሞ እንደው ትዳር የሚፈሩ እህቶች ብዙ ናቸው፣ ብዙ ናቸው እናቴ። እኔ ለእናንተ ምክር የምመክረው አግቡና ሞክሩ። ትዳር ጥሩ ነው። እንግዲህ እዛ ሀገር ላይ ትንሽ ልጅ መውለድ ይከብዳል። ግን ቢሆንም ትንሽ ጠንካራ መሆን አለባችሁ። ገብቷችኋል አይደለም? እና ልጅ በልጅነት ነው ጥሩ ነው እናቴ። ብር እኮ ነገ ጧት አሁን የየወር የ2 ወር የ3 ወር ደመወዝ ትሰጣላችሁ። ግን ልጅ ወልዳችሁ ደግሞ የበለጠ ትደሰታላችሁ ማለት ነው። በነገራችን ላይ ተብር ልጅ ምረጡ። እውነቴን ነው የምላችሁ። እሺ ጡልዬ እናመሰግናለን ለምክርሽ። አዎ ትክክል ነሽ። ልጅ በልጅነት ነው። አላህ ፈጣሪ መልካም ትዳር ይወፍቀን። ብር አዎ ትክክል ነሽ። ብር ጠፊ ነው። ብር አላቂ ነው። በሚሊዮን ቢኖርም ብር አላቂ ነው። ግን ትዳር ልጅ ደግሞ የፈጣሪ ስጦታ እስከሆነ ድረስ ስንታመም ያነሳናል። አኪድ ብራችንም ያነሳናል። ግን ስንታመም ስንወድቅ እንደዚህ ሆነን መቅረት የለም እናረጃለን። እና ልጅ ደግሞ ቢኖረን የበለጠ መልካም ነው። መልካም ቤተሰብ ይኖረናል ብዬ አስባለሁ። ለሁላችንም አላህ መልካም ቤተሰብ ይስጠን። እስኪ በመጨረሻ ጡልዬ የምጠይቅሽ ጥያቄ አንዳንድ እህቶቼ በሰው ሀገር ሆነው 5 6 3 2 1 ብዙ ልጆች እንወልዳለን ይወልዳሉ። እስኪ በዛ መካከል ደግሞ በትዳራቸው መካከል ሌላ ተጨማሪ ሴት ወይ ጓደኛ ልትሆን ትችላለች፣ ወይ አለ አይደለ እንደዛ ልትሆን ትችላለች። በዛ መካከል ገብታ ትዳራቸውን ለምታፈርስ እህቴ እስኪ ምን ምክር አለሽ? በሰው ትዳር ውስጥስ ጣልቃ መግባት አግባብ ነው ወይ ብለሽ ታስቢያለሽ? እስኪ ለነሱ ለዚህ መልስ ካለሽ በመጨረሻም የምታስተላልፊው መልእክት ካለሽ እድሉ ልስጥሽና ቪዲዮ በዚሁ እንጨርሳለን ማለት ነው ጡልዬ። በጣም ነው የማመሰግነው። ጥያቄዎችን እየመለስሽ ነው ያለሽው። ተመልካቾችም እንደምትወዱት ተስፋ እናደርጋለን። ፕሮግራማችን ይቀጥላል። ያው ትንሽ ቪዲዮ ለመስራት ትንሽ አስቸጋሪ ነው እኔ ያለሁበት እና ወዳችሁ ፈቅዳችሁ ቪዲዮዬን ስለምታዩ አይዞሽ በርቺ ትችያለሽ ለምትሉኝ ሁሉ ከልብ ነው የማመሰግነው። እና የመጨረሻው የጡልዬን መልስ እንስማና ወደ መጨረሻው ወዲ እኮ ነው ጉዲ እኮ ነው ጉዲ እኮ ነው እንጂ አሰማ የለ እናቴ። እንዲያው እሪ 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 እናንተስ ከፋ። እውነቴን ነው የምላችሁ እንደው እናንተስ ከፋ እናቴ። አሁን በትዳር ውስጥ ገብተሽ እናቴ በኋላ ላይ አንቺ ለመውጣት አይጨንቅሽም? ተይ እንጂ ልጆቹን ያሳድግበት ከበደ እናቴ። እንደዛ አይነት ጥያቄ ምንድን ነው? ሲጀመር አንድ ሰው ትዳር ኖሮት በትዳር ላይ ሌላ ሴት ጣልቃ መግባት ምን ይሉታል እንዴ? እንዲሁ ጥሩ የለም። አንቺም ማለት ነው በኋላ የእሷ ዕጣ ፈንታ ይደርስብሻል። የእሷን ትዳር እንዲያፈረሽ በኋላ ላይ
አንቺም እንደዛው ይደርስብሻል። እመነኝ ማለት ነው። እና እንደዚህ አይነት ነገር ሲጀመር ባታረጉ ጥሩ ነው እናቶች። አዎ እንደ ላንቺ ያለው ትዳር አለ። በሰው ትዳር ውስጥ አትግቢ። ማንሽ ደመቀች እናቴ። አዎ እናንተ እንዲሆናችሁ ወይ አታፍሩ። እኔ እኮ ግርም የምትሉኝ ነገር እንዲሁ ምን ችግር አለው ብትላወሱ ለውስጥ ብላችሁ ብትበሉ። በዚህ የሰው ትዳር አፈረሳችሁና ምን ልትጠቀሙ ነው እናቶች? ተው እንጂ እንዲያው ጥሩ አይደለም። እውነቴን ነው የምላችሁ። እንዲያው ጥሩ አይደለም። እነ ደመቁ እናንተም አታፍሩም። እውነቴን ነው የምላችሁ። እና እኔ በመጨረሻ የማስተላልፈው መልእክት እንግዲህ እስቲ እናንተም አግቡና ሌላ በነፃነት አግቡና ሞክሩ እንጂ እንደው በትዳር ውስጥ አትግቡ። በኋላ ዕጣ ፈንታችሁ አያምርም እናቶች። እውነቴን ነው የምላችሁ አያምርም። አዎ ለእናንተም መልካም ነገር አለ። መልካም ነገር ይወፍቃችሁ። አዎ